እዚህ ቤት ውስጥ አንኖር። እኔ እዚህ ቤት መኖር ነው ለመኖር መብቴ መቼም ልትወሰኝ አትችይም። አንቺ አባቴን አንድ ይቀረኝ ማስታወሻ አቃጠልሽው። እኔ ግን ባንቺ ላይ መቼም ቅያማ አይኖረኝም። እሺ እንደዚህ ስትይ ደስ አይለኝም። ስትናደጂ ስታለቅሽ ማየት ነው ደስ ይለኝ። አንቺ ሰላም ሲሰማሽ እኔን ሰላም አይሰማኝም። ያንተ በህይወት መኖር እኔ አንቺን ያልተገባ ነገር አላደረኩሽ። የገዛ አልጋ ላይ ከገዛ ጓደኛዬ ጋር ተኝተሽ ነው ያለሽ። ሁለታችንም ላይ ተኩሰህ ጎን ለጎን አብሬው እንደሆኑ ብታሰናበተን ይሻል ነበር። አንተ ግን ምን አደረግ? በሩን በሰፊው ከፍተህ በይቅርታ ተውከን። ከዛ በኋላ ጤነኛ ሆኜ አላውቅም። ቀድሞውኑ ለፍቅር ብዬ ሳይሆን ለገንዘብ ነበር የቀረብኩት። ያቺ ቀን አንተና ገንዘብህን አሳጣችኝ እና እጠላታለሁ። ከዛ በኋላ ጭንቅላቴ ልቋቋመው በማልችለው ስሜት ይጨናነቃል። ህይወቴ ጨለማ ሆነ። እግሬን ባነሳም ወዴት እንደምሄድ አላውቅም። ይሄ ሁሉ የሆነ በአንተ ምክንያት ነው። በእኔ ምክንያት? አዎ በአንተ ምክንያት። ከምትምረኝ ብትገለኝ ሰላም ሆን ነበር። ከመቼ ወዲያ ነው መግደል ፍትህ? እኔ ስለመግደል ታሪካዊ አመጣጥ ላስረዳህ አይደለም የመጣሁት። ጭንቅላቴን ልረሳሳልህ እንጂ። ከ2 ሰዓት በኋላ በረራ አለብኝ። አንተን ደግሞ ቀጥታ ወደ ኤርፖርት ሄዳለሁ። ከ2 ቀን በኋላ ወይንም ነገውኑ ያንተን ሞት ሰማና ወደዚህ እመለሳለሁ። አልቅሼ አንተንና ይቅርታን እቀብራለሁ። ያጣሁትን ሰላምና ሀብት አገኛለሁ። እንዴት ነው እቅዴ? እንከን አልባ ነው አይደል? በህይወትሽ ትልቅ ስህተት ነው። ዝጋ ዝግ አንድ ይቀረኝ አባቴ ማስታወሻ እኮ ይሄ ነው። እና ላስቀርልሽ ተይ እንጂ። ምንድነው ወጥቼ ልጥላት አቅም ያጣሁት? ለምን ደግ ስለሆንኩ ባይሉኝ ተሆነም በቁንጅናዋ ምክንያት በዛ ምክንያት መድፈር ያቃተኝ? እስከ መቼ ነው ልታገሳት የምችለው? እስከ መቼ? ስስቂ እኮ እንዴት አባቱ እንደምታምሪ። አመሰግናለሁ። አንዴ ብቻ ውክልና ይስጠኝ እንጂ ከዛ በኋላ ግዛቸው ያበቃለታል። አንዳንድ እውነታዎች ያለ ጊዜያቸው መነገር የለባቸው። ይገልብኛል ብዬ እኔ ልጅ የምወደውን አበባ ታቅፌ ስገባ ከገዛ ጓደኛዬ ጋር በሸኩኝ። ለነሱ አፈርኩኝ። አበባውን ወለሉ ላይ ጥዬ ወንበር ስቤ አልጋው አጠገብ ተቀመጥኩ። ወንበር ስቤ? አዎ፣ እጄን ደረቴ ላይ አጣምሬ ቁጭ አልኩ። የማይታመን። አዎ ልክ ነሽ። እኔ ራሱ መልሼ ሳስበው ለማመን ከብዶኛል። በሰዓቱ ምን እያደረኩ እንደሆነ አላውቅም። ደንግጬ ይሁን ግራ ተጋብቼ ይሁን ነቅዬውን ምንም አውቀው ነገር አልነበረም። ብቻ እጄን አጣምሬ የእነሱን ጉድ እየታዘብኩኝ ነበር። ቀና ብለው ፊቴን የማየት ድፍረት አልነበራቸውም። እንዳጎነበስኩኝ መኝታ ክፍል ለቀው ወጡ። እስከዛሬ ድረስ መኝታ ቤቴ የክህደት መንፈስ የወረደ ይመስለኛል። ከዛማ ከብዙ ወራት በኋላ ልትለኝ ወደዚህ ቤት መጣች። ለምን? ብትገለኝ ይሻለኝ ነበር። አንተ ግን እድሜ ዘመኔን በቁም ይቀብረኛል፣ ይቅርታ ሰብሮኛል አለች። በቃ እና እንዴት? ይቅርብኝ። ምን ማለት ነው? ዶክተሩ ያዘዘልህ መድኃኒት አይደል እንዴ? በጭራሽ እንዳታቆመው ብለዋል። ደግሞ ቢሆንም ያው ቀን በቀን እቀውመዋለሁ። ምንም ለውጥ የለውም። ይባስ ብሎ እሱን መዋጥ ከጀመርኩኝ በኋላ ነው የአልጋ ቁራኛ ሆኜ የቀረሁት። እና እኔ አንተ የአልጋ ቁራኛ እንድትሆን የምፈልግ ይመስላል? ኧረ እኔ እንደዛ አላልኩ አልክ እንጂ ከዚህ በላይ እንዴት ትላለህ? ማሚዬ መጣሽ? ቤቱ ያላንቺ እንዴት እንደሚደብር አባዬ ራሱ እንዴት ደብሮት እንደነበር እስኪ ፊቱን እዩ። አይደል? እስከለኝ ነበር ታገልኳት።
በመሀል የያዘችው ሽጉጥ ወድቆ ጠረጴዛው ስር ገባ። ከዛም ሽጉጡን ለማንሳት ስትወረወር የጠረጴዛው ጠርዝ መታት፣ ሞተች እንጂ እኔ ገዳይ አይደለሁም። ብርማ የወድለት ልጅ ነው። ግን የኔ የራሴ ካላደረኩ እኔ ሚላት አይደለሁም። እሺ ጠብቀኝ። በቃ ሜርሲ፣ ስራ ላስፈታሽ ልሄድ ነኝ። እስካሁን አስፈታኝ ቆይተ። አዎ በጣም ይቅርታ። እና ምንድን ነው ዛሬ ልሸኛ አይባልም እንዴ? አረ ችግር የለውም ሸኛለሁ። እንደሱ ይባላል። ጭራሽ መሸኛኘት እንዲህ ነው እንጂ እንዲህ ነው። በዚህ አይነትማ እንዴት እንደምንኗኗር እናያለን። ብትጠቆሚብኝስ? በጭራሽ እኔ እንደዚህ አላደርግም። እኔም በጭራሽ አላምንሽ። ለማንኛውም ስመጣ መኝታ ክፍሌን አስታጠብቀኝ። ከዛ ደግሞ አንድ ዕቃ በእጇ እንድትነካ አልፈልግም። ሌላው ደግሞ አንድ ዕቃ ከዛ ከተነሳበት ቢጠፋ ጸጉሯን ጨምድጄ ነው የምጥላት። በይሽ ተነሽ ሂጂ። አንቺ እሷን ነገር ከጀመርሽ ማብቂያ የለሽ። ሲጀመር አንቺ ሁሌ ለሷ ነው የምታዳኝ። ጭራሽ እኔው በይ ተነሽ ሂጂ። አዎ ገብቶኛል፣ ግን አልገባም። ሳልችልስ? ዘር ማንዘር የለኝማ ቦስ። ማን የሰበረው? መጣሽ እንዴ? አባ አንተ የሰጠኸኝ ስጦታ ማን ነው የሰበረው? በቃ ይሰበር፣ እኔ ሌላ ገዛልሻለሁ። ዳድ እሱ ማለት ለኔ ምን ማለት እንደሆነ አታውቅም? አውቃለሁ፣ ግን አንድ የሆነ እኮ። ማን የተናገረሽ? እማዬ ስንቴ ነው የምነግርሽ? ማንም አልተናገረኝም። ደግሞ ቢናገሩኝም መብታቸው ነው። ሰራተኛ ልጅ አይደለም፣ እንደፈለጉ ይናገሩ። እንደምን አደርክ? የት አድረሽ ነው ግን ለመሆኑ የመጣሽው? አንተ ደግሞ እንደው ሰላምታ አይቀድምም? እዚህ ቤት የሚኖርሽ የመጨረሻ የአባትሽ ማስታወሻ ይሄ ይሆናል ማለት ነው። አንድ የቀረኝ አባቴ ማስታወሻ እኮ ይሄ ነው። እና ላስቀርልሽ? ተይ እንጂ። አየሽ አይደል? ስሜቱ ልክ እንደዚህ ነው። እኔ እኮ አውቄ አልሰበርኩ። አንቺ ግን ሆን ብለሽ ነው እያቃጠልሻለሽ። ተሸገደልሽ ገፊ ስለሆንሽ። አባቴን ያልገፋሁትም። አንቺ ይሄን ቤት ለቀሽ ትሄጃለሽ። እኔና አንቺ መቼም እዚህ ቤት ውስጥ አንኖርም። እኔ እዚህ ቤት መኖር ነው ለመኖር መብቴ መቼም ልትወሰኝ አትችይም። አንቺ አባቴን አንድ የቀረኝን ማስታወሻ አቃጠልሽው። እኔ ግን ባንቺ ላይ መቼም ቅያማ አይኖረኝም። እሺ እንደዚህ ስትይ ደስ አይለኝም። ስትናደጂ፣ ስታለቅሽ ማየት ነው ደስ የሚለኝ። አንቺ ሰላም ሲሰማሽ እኔን ሰላም አይሰማኝም።